ብዙ ጊዜ ሰዎች ይቅርታ ይጠይቃሉ። ይቅርታም ቢሆን አድርጌልሃለሁ ብለው እንደ ቀልድ ይጠቀሙታል ይህንን ቃል። ግን ደግሞ የይቅርታን ትርጉምና ውስጣችን ላይ ሊፈጥረው የሚችለውን ስሜት አብዛኞቻችን የምንረዳው አይመስለኝም። ይቅርታ ስንጠይቅ ቀላል ይመስላል አይደል? እንዲሁ ሰው የበደለውን በደል ስለሚያውቅ ብቻ ይቅርታ ይጠይቃል። ግን ደግሞ ይቅርታ ከመጠየቅና ይቅርታ ከማድረግ የትኛው የሚበልጥ ይመስላችኋል? የትኛውስ ቢሆን ሰውየው ላይ ጫና ያለው ሸክም ያለው ይመስላችኋል? ምን ይባላል መሰላችሁ? ይቅርታ መጠየቅ ታላቅነት ነው፣ ይቅርታ ማድረግ ደግሞ የታላቆች ታላቅነት ነው ይባላል። ይህ ማለት እንዴት ነው? ይቅርታ ስትጠይቁ ኦሬዲ ጥፋታችሁን ታስቡትና ከዛው ማጥፋታችሁን ወዲያው ነው የምታምኑበት። እና ይቅርታ መፈለግና ጥፋትን ማመን በጣም ትልቅነት ነው። ከዛ በላይ ግን ደግሞ ተበድሎ ያነ ሰው ምንም እንዳልሰራ ምንም እንዳላደረገ ሁሉ ቂም ሳትይዙ ይቅርታቸውን መቀበል፣ ይቅር ማድረግ ይህ ትልቅ ነገር ነው ማለት ነው። የበለጠ አብዛኛው ሰው ይቅርታ በማድረግ ውስጥ ምን አይነት ሰላም ሊያገኝ እንደሚችል የሚያስበው አይመስለኝም። ለምሳሌ ሌላውን ተውትና ከፍቅረኛችሁ ጋር ወይም ከትዳር አጋራችሁም ጋር ሊሆን ይችላል። አብዛኛው ሰው ይጣላል ወይም ይለያያል። ከተለያየ በኋላ አንድ ወገን አይረሳም፣ መርሳት ያቅተዋል። ለምን ካላችሁ ይቅር ስለማይል ነው። እንደዚህ አድርጋኝ፣ እንደዚህ በድላኝ፣ እንደዚህ በድሎኝ እያሉ በጣም ብዙ ወሬ ያወራሉ። በዛ መሃል ግን የሚታየው የነዛ ሰዎች ፍቅር ወይም የነዛ ሰዎች ጥላቻም ቢሆን ቂም እንዳለባቸው ውስጣቸው ያስታውቃል ማለት ነው። ስለዚህ ቂም ደግሞ ምን ያመጣል ካልን አእምሯችን ነፃ እንዳይሆን ያደርገዋል። ሁልጊዜም በነዛ ሰዎች ሀሳብ ተጠምደን እንውላለን። እንደዚህ አድርጎኝ፣ እንደዚህ ሲበድለኝ እኔ የት ነበርኩኝ? ለምን ይሄ ሁሉ አይገባኝም? እያልን ቀኑን ሙሉ ስንብሰለሰል እንውላለን። ከዛ በኋላ ምን ይፈጠራል? ሰላም አንሆንም፣ ሰላማችንን እናጣለን ማለት ነው። ስለዚህ ይቅርታ ማድረግ ግን ይህንን ሁሉ ሰላም ሆኖ እንድናገኘው ጭንቅላታችን በጭራሽ ስለነዛ ሰዎች መጥፎነት የማያስብ ከሆነ ሰላም ሆኖ እናገኘዋለን። አዋላችንም ሐሳባችንም ሌላ ቦታ ይሆናል ማለት ነው። እነሱን እንረሳቸዋለን። ይህ በትዳር አጋር ወይም በፍቅረኛ ብቻ አይደለም። የትኛውም ሰው ቢሆን ሲያስቀይማችሁ ቶሎ ብላችሁ ይቅር በሉት። ይቅር በሉት ባፋችሁ አይደለም፣ ከጭንቅላታችሁ አስወጡት ማለት ነው። እንደዚህ አድርጎኝ፣ እንደዚህ በድሎኝ፣ ለምን እንደዚህ አረገኝ ምናምን እያላችሁ አትብሰልሰሉ። በቃ ለራሱ ይጉዳው ብላችሁ ወዲያውኑ ስለዛ ሐሳብ ወይም ስለዛ ሰው ስላጠፋው ጥፋት መርሳት መቻል አለባችሁ። ስትረሱት ከልባችሁ ይቅር ስትሉት የሚጠቅመው ለእናንተ ነው። ምክንያቱም አእምሯችሁ ላይ ያን ሰው ላለማስቀመጥ ማለት ነው። አብዛኛው ሰው በጭንቅላታችን ይዘን የምንዞረው ሰው በጭራሽ ጭንቅላታችን ውስጥ ለመግባት ራሱ የማይገባው ሰው ነው። ገብቷችኋል አይደለም? በጭራሽ የማይገባቸውን ያ ነገር በአእምሯችን እኛ እስከዛሬ ድረስ ሳንረሳቸው ልናብሰለስላቸው የማይገባቸውን ሰዎች በአእምሯችን ተሸክመን ይዘን እየዞረን ነው። በምን ምክንያት? ቂማችንን ባለ መርሳታችን ምክንያት። ስለዚህ ይቅርታ ከማድረግ ማለት ይቅርታ ከመጠየቅ ይልቅ ይቅርታ ማድረግ ለዛ ነው ታላቅነት የሆነው። በጣም ከባድ ነገር ስለሆነ ማለት ነው። እና ከብዙ ሰዎች ጋር ጥሩ ግንኙነት፣ ጥሩ ነገር እንዲኖራችሁ ለእናንተ በጣም ይረዳችኋል። በቀላሉ ይቅር ባይ ከሆናችሁ ለማንም ሰው የማትበገሩ ትሆናላችሁ ማለት ነው። ምንም ነገር የማይሰብራችሁ ነው የምትሆኑት ለሁሉም ነገር ይቅር ባይ ከሆናችሁ። ከዛ አጸፋ መልስ ለሚያስፈልገው ደግሞ እንደየአስፈላጊነቱ መመለስም ትችላላችሁ ማለት ነው። ኤኒዌይስ ድንቅ አእምሮ ነው። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ቀጣይ በሌላ ቪዲዮ እስከምንገናኝ ባይ።